ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ ይህ ልጆችና ልጆች ነክ ጉዳዮች እንዲሁም ደግሞ ሲንግል ፓረንቶችን በተመለከተ የምንወያይበት ቻናላችን ነው። እንዲሁም ደግሞ ስለተለያየ የፍቅር ሁኔታዎች፣ ጓደኝነቶች፣ ትዳሮች ምን ይመስላሉ የሚለውን በተጨማሪ የምንወያይበት ቻናላችን ነው ማለት ነው። ላይክ እና ሰብስክራይብ ማድረግ አትርሱ። ይህ ሀሳብ እዚህ ቤት ገብታችሁ ያያችሁት የተመለከታችሁት ሀሳብ የሚመለከተው ሰው አለ ብላችሁ የምታስቡትን ደግሞ ሼር በማድረግ ቤተሰብ እንዲሆኑ ጋብዟቸው እላለሁኝ። በተለያየ ሶሻል ሚዲያ ላይ በቤታችን፣ በአካባቢያችን፣ በጓደኞቻችን በጣም በተለያዩ ቦታዎች ይሄ ሀሳብ ሲነሳ እንሰማለን። እስቲ ቆይ እኔ ደግሞ በእኔ ዩቱብ ቻናል ላንሳውና የኔስ ቤተሰቦች ምን ይላሉ የሚለውን ሀሳብ ለመስማት እና እንዲሁም ደግሞ የኔን ሀሳብ አንስተን እንድንወያይበት ስለፈለኩኝ ይዤላችሁ መጥቻለሁ ማለት ነው። በትዳር ውስጥ ያለ አንድ ወጣት ወይም ደግሞ አንዲት ወጣት ከትዳራቸው ውጭ ካለ ሰው ጋር ፍቅር ያዘን፣ ፍቅር እኮ ያዘን፣ ምን እናድርግ፣ እንዴት እናድርግ ሲሉ ይስተዋላል፣ ይሰማልም። አሁን ላይ እንደውም በደንብ እንደ ትክክለኛነት ወይም ደግሞ እንደ መብት ወይም ደግሞ እንደ አንድ የላይፍ ስታይል ተቆጥሮ ከትዳር ውጭ ካለው ከጓደኛ ጋር በጣም ከመላመዳችን የተነሳ ፍቅር ያዘን እያሉ ሲያወሩ እንሰማለን። ይህን እንዴት እናየዋለን? እንዴትስ ነው የምንገነዘበው? አንድና አንድ ነገር በእርግጠኝነት ይህን ስትሰሙ ልክ አይደለም እንደሚሆን መልሳችሁ እርግጠኛ ነኝ። ግን ደግሞ እኔ ፍቅር ኮንዲሽናል ነው እላለሁ። ፍቅር ኮንዲሽናል ነው ምን ማለት ነው ብላችሁ በእርግጠኝነት እንደምትጠይቁኝ ያውቃለሁ። ፍቅር ኮንዲሽናል ነው ስል አንድ ሰው ጋር ትዳር ውስጥ ሆናችሁ ከሌላ ጓደኛችሁ በስራ በአካባቢያችሁ በተለያየ መንገድ የምታገኙት ሰው ጋር የተለየ ኢንቲሜንሲ ካላችሁ፣ ስለ ላይፍ ስታይላችሁ፣ ሲከፋችሁ፣ ሲደላችሁ፣ ደስ ሲላችሁ፣ ስታገኙ፣ ስታጡ ያን ሰው ህይወታችሁ ላይ አድ የምታደርጉ ከሆነ ያላችሁ አታችመንት እየጠበቀ ሲሄድ ወደ ፍቅር መቀየሩ ማይቀር ነው። ስለዚህ ፍቅር ወይ ከዚህ ሰው እኮ ፍቅር ሊይዘኝ ነው፣ ወይ ከዚህ ሰው እኮ ፍቅር ያዘኝ፣ ወይ ይህን ሰው ከወደድኩት ብለን የምናደርገው ወይም ደግሞ ህይወታችሁ ውስጥ የምናመጠው የህይወት ስታይል አይደለም። ፍቅር ኮንዲሽናል ልክ እዛ ቦታ ላይ ስትገኙ፣ እዛ ቦታ ላይ ስትሆኑ፣ እንደውም በዛ ህይወት ውስጥ ስታልፉ ከሆነ ሰው ጋር ያላችሁ የሪሌሽንሽፕ መጠን እያደገ አታችመንታችሁ እየጠበቀ ሲሄድ የዛኔ ወደ ፍቅር እየተቀየረ ይሄዳል። ስለዚህ ብዙ ጊዜ ብዙ ትዳሮች ውስጥ ብዙ ህይወቶች ውስጥ የምናያቸው ጉድለትና ክፍተቶች አሁን ላይ እንደውም በተለያዩ ማህበራዊ ሚዲያዎች ላይ ሰምቻለሁ። ቤስት ፍሬንድ ትዳር ውስጥ ላለ ሰው ያስፈልጋል አያስፈልግም? ለወንድ ልጅ ሴት፣ የሴት ልጅ ደግሞ ወንድ፣ የወንድ ፍሬንድ ቤስት የሴት ፍሬንድ ለእነዛ ግለሰቦች ያስፈልጋል ወይ የሚል ጥያቄ ተነስቶ በጣም ብዙ አከራካሪ ነጥቦች ሲነሱም አይቻለሁ። እውነት ነው። ሰው ልጅ ትዳር ውስጥ ከገባ በኋላ ለትዳሩ ሲባል ላይፉ ላይ ባውንደሪ ያስፈልገዋል። ባውንደሪ ማለት ገደብ፣ ያንን ገደብ ያለፈ የትኛውም ሪሌሽንሽፕ በየትኛውም አጋጣሚ ወደ ፍቅር ሊቀየር ይችላል እና ትዳሩ ህይወቱን የመሰረተውና ያመነበትን አደጋ ላይ ይጥላል። ይህ ማህበረሰቡ ጋር ተቀባይነትን አያመጣም። ከመጽሐፍ ቅዱስ አንግል፣ ከሃይማኖት አንጻርም የትኛውም ሃይማኖት ውስጥ ብትሄዱ እኔ ባደግኩበት አካባቢ ላይ ባሉት እምነቶች በኦርቶዶክስ እንዲሁም በእኔ እምነት በፕሮቴስታንት የተለያዩ እምነቶች ጋር ስንሄድ አይፈቀድም ወይም ደግሞ የተከለከለ ነው። እንደ እግዚአብሔር ቃልም ስንሆነ ደግሞ የተከለከለ ነው። መጽሐፍ ቅዱስ ያንን አይደግፍም። ስለዚህ አሁን ላይ ቤስት ሴት ፍሬንድሺፕ ወንዱ ትዳር ውስጥ ያለ ሰው ከያዘ በኋላ ወይም ደግሞ ሴቷ ትዳር ውስጥ ያለችው ቤስት የሆኑ ፍሬንድ ስራ ቦታ ላይ የተለያየ ቦታ ላይ አብረው ሲበሉ ሲከፋት ስታወራው እሱም እንደዛው በተመሳሳዩ ኤቭሪ ሪሌሽንሽፓቸው አታችመንት እየጠበቀ ሲሄድ ድንገት ባላወቁት ኮንዲሽን ስሜታቸው ይቀየራል። ያ ለምን ሆነ ብዬ አልጠየቅም። ያ ለምን ሆነ አይደለም። ምክንያቱም ለመሆን እዛ ያደረሰው መንገድ ነው ስህተት እንጂ መሆኑ አይደለም። እኔ መውደዳቸው ወይ ከትዳራቸው ውጭ ማፍቀራቸው ወይም መውደዳቸው ነው ሮንግ ብዬ አላስብም። የማስበው የመጡበት መንገድ ነው ሮንጉ መሆን የጀመረበት መንገድ አሁን አይደለም። ክሎዝ አታችመንታቸው ምሳ አብረው ሲበሉ፣ ቁርስ አብረው ሲበሉ የሚያወሩትን ነገር መለየት ሳይጀምሩ ቤት ከባለቤቱ ጋር ወይ ከባለቤቷ ጋር የምትሆነው ነገር በሙሉ ከዚህኛው ግለሰብ ጋር የምትሆን ከሆነ ወደ ፍቅር ሊመጣ የማይችልበት ምንም አይነት ምክንያት የለም። ምክንያቱም ፍቅር ኮንዲሽናል ነው። መጽሐፍ ቅዱስ ራስን ስለመግዛት የሚያስተምረን ለዛ ነው። ራሳችንን በነገሮች መግዛት ካልቻለን፣ ራሳችንን በነገሮች ማገት ይሄ ልክ አይደለም፣ ይሄ እኮ ልክ ነው ብለን ለራሳችን መንገድ ካልቻለን ባገኘነው መንገድ እንደ ቦይ ዝም ብለን የምንፈስ ከሆነ በዛ ባለፍንበት ሂደት መጨረሻው የሚያደርሰን የሆነ የራሱ ዴስቲኒቲ አለው። ያ ዴስቲኒቲ ላይ ስንደርስ ወይ ፍቅር ያዘኝ እኮ ትክክል አይደለም ተብሎ የመጨረሻው ዴስቲኒቲ አይደለም መወቀጥ ያለበት፣ መጀመሪያ መነሻው ነው። ለሌላ ሰው ስናስተምር ነው። ለምሳሌ
ለምሳሌ ሳነሳላችሁ አንድ ሰው ከአንድ ሰው ፍቅር ይዘዋል። ትዳር ውስጥ ያለ ሰው ከሌላ ሰው ፍቅር ይዘዋል። ትዳር ውስጥ ያለ ሰው ከሌላ ሰው ፍቅር ሲይዘው ግን እንዴት ነው ፍቅር ያዘው? ድንገት እኮ ያችን ሴት ስላየ ይህች ሴት ልውደዳት ወደድኳት የሚባል ነገር እኮ የለም። ኦልሬዲ ወዶ አፍቅሮማ ያገባት አንድ ግለሰብ አለች። ግን ደግሞ የመጣበት ኢንቲሜሲ የመጣበት የክሎስ ሪሌሽንሽፕ ፍሬንድሽፕ አታችመንታቸው ወደዛ መንገድ ክሎ እንዲያደርጉ አድርጎታል። ስለዚህ ሌላ ሰው ላይ ይሄ ነገር መሆኑ ልክ አለመሆኑ ቤቱን እንዳፈረሰ ልጁን እንዳፈረሰ ትዳሩን እንዳፈረሰ ሲያውቅ በዛ ህይወት ውስጥ በዛ አካሄድ ውስጥ በዛ ኑሮ ውስጥ ሲያል ሌላ ሰው ሲያደርገው ተው ፍቅር ይዛሃል አይደለም ማለት ያለበት። እየሄድ ካለበት መንገድ ልክ አይደለም። ሰውዬው ዳር ሲደርስ መጨረሻ ሲደርስ አይደለም መናገር ያለበት። አይ ልክ ገና ከጀመሩ ምሳት በልተው እራት ሲደግሙ ቁርስ በልተው ደህና ደርሽ ሲባባሉ ኖ ኖ ኖ ይሄ ልክ አይደለም፣ ማቆም አለብህ። ይሄ ትክክለኛ መንገድ አይደለም። እየመጣ እየሄድክበት ያለው መንገድ ልክ አይደለም። ምን መጨረሻው ይሄ ነው። መጨረሻው ይሄ ሲሆን ትዳርን ታፈርሳለህ። ትዳር ሲፈርስ የመጀመሪያ ተጎጂዎች እነማን ናቸው? ምንድን ነው የሚፈጠረው? ማህበረሰብ ጋር ምንድን የሚፈጠረው? ቤት ላይ ምንድን የሚፈጠረው? አንተ ላይ ምንድን ነው የሚፈጠረው የሚለውን የመጣብህን የደረሰብህን ነገር ለተስፋ አብራርተህ ከዛ ያን ሰው ከመንገድ ማገት መቻል አለብህ። ስለዚህ እኔ ትዳር ውስጥ ሆኖ ፍቅር ሊይዛቸው ይችላል። ኦፍኮርስ ሊይዛቸው ይችላል። ለምን ሊይዛቸው አይችልም? ግን ምንድን ነው መሆን ያለበት? ባውንደሪ ህይወታችን ላይ ትዳር ውስጥ ከገባን በኋላ ባውንደሪ የወንድ ጓደኞቻችንን የሴት ጓደኞቻችንን የምናገኝበት ልክ ሊኖረው ይገባል። በዛ ልክ ውስጥ ካለብን እውነትም እንደተከባበርን ነገሮች መስመር ሳያልፉ ይሄዳሉ። ለምን ይመስላችኋል? አንዳንድ ህይወት ውስጥ ለምን ይመስላችኋል? አንዳንድ ሰው የረዥም መንገድ አብረው ከተጓዙ በኋላ ሰደን የሆነ ነገር ህይወታቸው ላይ ይፈጠራል። ወይ ልጅ ይፈጠራል፣ ወይ አንድ ቀን አብረው ባልታሰበ መንገድ አብረው ያድራሉ ወይ ምናምን። ለምን? የመጡበት የህይወት ጎዳና ነው። የሆነ መስመር ሲያልፉ ባውንደሪ አላበጁለትም። የሆነ መስመር ሲያልፉ ገደብ አላበጁለትም። ስለዚህ የሆነ ሰዓት ላይ የሆነ ዴስቲኔት ያለው ሁሉም የምንጀምረው ህይወት መጨረሻው ላይ ያደርሳቸዋል። ያ ልክ አይመጣም ማለት ነው። ትዳር ላይ ሲመጣ ግን እንደዛ አይደለም። መርጦ ፈልጎ ወዶ አምኖ እግዚአብሔር ፊት ቤተሰቡ ፊት ቃል ገብቶ እግዚአብሔርን ጠርቶ ያገባው ሰው ፊት ያንን ሌላ ሰው ከውጭ አድርጎ ህይወት ውስጥ አምጥቶ የሚያኖር ከሆነ ፍቅር ሊይዘው ይችላል። ስለዚህ ፍቅር መያዙ ሳይሆን ትልቅ ያልሆነው ነገር የሚመጣበት እያንዳንዱ ፍሎ የሚያደርግበት መንገድ ነው ማለት ነው። ስለዚህ ዛሬ የምመክራችሁ ነገር የኔ ሀሳብ ፍቅር ሊይዘን ይችላል። ይህንን እንዴት ታያለሽ? ሊይዛችሁ ይችላል። ግን ደግሞ ፍቅር ውስጥ እንዳትገቡ የምትመጡበትን መንገድ አስቡ። ትዳር ውስጥ ከሆነ ያላችሁት ህይወታችሁ ለምታደርጉት ለእያንዳንዱ ነገር ባውንደሪ ይኖራችሁ፣ ገደብ ይኖራችሁ። በገደቦቻችሁ ውስጥ እለፉ። በገደቦቻችሁ ውስጥ ማታልፉ ከሆነ ህይወታችሁ ላይ የሚገጥማችሁን ነገር ዋጋ ያስከፍላችኋል። ይህንን ነገር ስታደርጉ እነማን ይጎዳሉ? ምንድነው ህይወታችን ላይ የሚመጣው? ለምንድን ነው እንደዚህ የሚሆነው እንደዛ የሚሆነው የሚለውን ነገር በቀጣይ ቪዲዮ ሰራላችኋለሁ። ለዛሬ ግን የምመክራችሁ ነገር ትዳር ውስጥ ያላችሁ ሴትም እህቶቼ ወንድሞቼ ደግሞ በስራም በተለያየ አጋጣሚ ከሰዎች ጋር የተለያዩ አይነት ፍሬንድሽፖች ልትመሰረቱ ትችላላችሁ። ፍሬንድሽፕ መመስረታችሁ ኃጢአትም አይደለም፣ ልክም ያልሆነ ነገር አይደለም። ግን ደግሞ የጓደኝነታችሁ መስመርና ገደብ ልክ ሊኖረው ይገባል። በልክ ውስጥ ነው ማለት ያለባችሁ። በዛ ውስጥ ማለፍ ስትጀምሩ ትክክለኛ የሆነ የጓደኝነት ልክ ሲኖራችሁ እናንተም ቤታችሁም ኑሯችሁም መንገዳችሁም ሳይበጠበጥ ጥሩና መልካም የሆነ ትውልድን አፍርታችሁ ቀና የተባለ ትዳር ውስጥ ትኖራላችሁ ማለት ነው። ስለዚህ የኔ ሀሳብ ይሄ ነው። የእናንተን ሀሳብ ኮመንት ሴክሽን ላይ አስቀምጡልኝ። ይሄ ትዳር ውስጥ ሆናችሁ ፍቅር ሲመሰረት ውጤቱ ምን ይመጣል የሚለው በቀጣይ ቪዲዮ ሰራላችኋለሁ። እስከዛው ግን ይህንን ቪዲዮ ተመልክታችሁ የእናንተን ሀሳብ ከስር ኮመንት ላይ አስቀምጡልኝ። አያለሁኝ። መልካም ጊዜ እንዲሆንላችሁ እመኛለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ስታዩ ቪፒና አብርታችሁ ቢሆን ኖሮ ለእኔ ይጠቅመኛል። ይህ ልጆችና ልጆች ጉዳዮች የምናወራበት ቻናላችን ነው። ቤተል ነኝ። መልካም ቀን